እግዚአብሔርን መፍራት የልብ ደስታ ነው። ፍጹም ተድላ ደስታን ይሰጣል፣ ዘመንንም ያረዝማል ይላል። እግዚአብሔርን መፍራት የልብ ደስታ ነው። ልብን የሚጠብቀው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ለፈራሄ እግዚአብሔር ይሴኒ ዳህሪቱ። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። እግዚአብሔርን የሚፈራ ሰው መጨረሻው ያምራል። እግዚአብሔርን የማይፈራ ሰው ግን ጀምሮ ነው የሚቀረው። ወዲያው ነው ሁሉን ነገር ታይቶ መጥፋት ነው፣ እንደ ዕፀ ከንቱ ነው። ፈሪሃ እግዚአብሔር ያለው ሰው ግን እሾህ ቢወጋው ነቅሎ ይሄዳል። እንቅፋት ቢመታው አንክሶ ይደርሳል። ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን መፍራት በልቡ ነው ያለው ሰው። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብናከናውነው ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። እግዚአብሔርን መፍራት ይቀድማል። እግዚአብሔርን መፍራት ማለት ምን ማለት ይመስላችኋል? እግዚአብሔርን ማክበር፣ ለእግዚአብሔር መጠንቀቅ ማለት ነው። ለእግዚአብሔር መጠንቀቅ፣ እግዚአብሔርን ማክበር። እንደዚህ አሁን ኦርቶዶክስ ውስጥ እንደዚህ አይባልም እንደዚህ አይባልም የሚባል ነገር ይበዛል አይደል? ሌሎች ቦታ ስትሄዱ ደግሞ እንደዚህ ችግር የለም እንደዚህ ችግር የለም የሚል ይበዛል። እንደዚህ አይባልም እንደዚህ አይባልም የሚባለው ለምንድን ነው? ለእግዚአብሔር ምን ያህል እንደምን አንድ ባይታዊ ነበሩ እና እኒያ ባይታዊ ደቀ መዝሙራቸው ይሉታል፣ ልክ ከጅብና ከነምር የበለጠ አንድ ክፉ አውሬ ያለ የሚኖር መቃብር ቤት ውስጥ እየመጣ አውሬ ያድንና ከሱ ያነሱ አውሬ ያድንና መጥቶ የሚበላው መቃብር ቤት ነው። እና አንበሳ፣ ነምር ሁሉ የመግደል ኃይል ያለው አውሬ ነው። ከዛ ምን ይሉታል? ደቀ መዝሙራቸውን ለመፈተን ባይታዊው ሂድና እንዲህ ያለ አውሬ ያለ ከሱ ከሚበላው ስጋ ቀንሰ ለኔ ያምጣልኝ አለ። ተመልከቱ እንግዲህ ማለት በቃ አሁን ምን ትላላችሁ? እንደዚያ ብሎ አንድ ሰው ቢያዛችሁ እንደው ዝም ብሎ አንድ አባት ቢያዛችሁ እንደው ተመልከቱ። እኚህ ሰውዬ ምክንያት እየፈለጉ እኔን መጣላት ይፈልጋሉ አላልኩም? እኮ አታይም እኮ እንደዚህ እኮ ቢያደርግ እንዲያብሉት ማለት ነው። አታይም እኔ እኮ እልሃለሁ አንተ አትረዳኝ እንጂ እኮ ይዘና አሉት። እሺ ብሎ ሲል ደግሞ የባሰ ነገር አመጡ። ምንድን ነው ያደረጉት? አውሬውን ይዘውን አሉ። ረስቸው ቆይ አውሬውን እየጎተትክ እንድታመጣው አለ። ስታመጣው አባ ዮሐንስ ነው የሚባሉት እሳቸው፣ ደቀ መዝሙራቸው አባ ጳውሎስ ነው። አባ ዮሐንስ ና ብለሃል ብለው ይዘውን አሉ። ከዛ ይሄድ ሲያየው አውሬውን ሲያየው እሱ አውሬውም እሱን ሲያይ ቤት መምህራንም እናት ለልጇ እንድትሮጥ መሮጥ አለባቸው። እናት ለልጇ እንድትሮጥ መምህራን ለነፍሳት መሮጥ አለባቸው። እንዲያውም አንድ መምህር ሄዶ ለአንድ ባይታዊ እንዲህ አላቸው። አንድ የበቃ አባት የጻፈው ታሪክ ነው። አባቴ አቤት፣ እኔ ምንም እሰብካለሁ እቀድሳለሁ፣ ምንም በአገልግሎቴ ግን አልደሰትም፣ ግራ ገብቶኛል። ትተው ቁጭ በል ይለኛል፣ ፈጣሪ የሚያዝንብኝ ይመስለኛል። አይሞኝ በዚህ የቀና ሰይጣን እኮ ነው። አንተ እኮ ማለት አለ ዘወትር ምዕመናን ከመንፈስ ቅዱስ ሲወለዱ ቀዋሚ ምስክር እኮ ነህ። ምዕመናን ከመንፈስ ቅዱስ እንዲወለዱ ምስክር የምትጠራ ሁልጊዜ አንተ እኮ ነህ። ለዚህ ምክንያት የሆነ ይሄንን የሚያስንቅህ ከዚህ የተሻለ ትሩፋትና ቢቱና እሰራለሁ አስብሎ ያስከውን መልካም ነገር ለማስጣል ነው ብሎ ነበር የነገረው መሆኑት ማለት ነው። ስለዚህ ካህን ማለት መምህር ማለት ምዕመናን ከመንፈስ ቅዱስ እንዲወለዱ ማለት መንፈስ ቅዱስ ምዕመናንን የራሱ ሙሽራ ያደርጋቸው ዘንድ የሚለካው አጭታ ማለትም ተመልከቱ። አጭታ ነው። አንዳንድ ክፉ አጭታ አለ አይደለ? እገሊትን ጭሊ ተብሎ ሲሰደድ ለራሱ በዚያው ይጀምራል አይደል? በጣም ይገርማቸዋል። እኛ ህዝቡን ለማን እንድናመጣ የተፈለገው ለእግዚአብሔር ነው። እኛ እንድንበላው አይደለም። የእኛ ተከታይ እንዲሆን አይደለም። የእኛ አድማቂ እንዲሆን አይደለም። ለእግዚአብሔር እንዲመጣ ነው። እዚያው በልታው እንድትቀር አይደለም። እነዚህ እኮ ቅዱስ ጳውሎስ አንሰ ፈሐርኩክሙ ለአሐዱ እኔ ለአንድ ባል ነው የማጫችሁ አለ። ዘውቱ ክርስቶስ፣ ያ ሙሽራችሁ ክርስቶስ ነው። እኔ አጭታለሁ። ሚዜ ዝም ብሎ ከቦ ማድመቅ ነው ስራው። መምህር፣ ሰባኪ፣ ካህን ሚዜ ነው። ሙሽራው ክርስቶስ፣ የዚህ ሙሽራው ክርስቶስ ነው። የሞተለት በደሙ የተወዳጀ ደሙን ጥሎሽ አድርጎ የሞሸረው
የዚህ ሙሽራ መድኃኒዓለም። እኛ አጭታዎች ነን። አጭታ ደግሞ ያባብላል፣ ይናገራል። የሚገርምሽ አሁን እኔ ላጭነት የመጣው የምታገኙ ሰው አያቱ ደግ ናቸው፣ አባቱ ደግ ነው፣ እሱ ደግሞ ሰርቶ አይታክትም፣ ጠባዩ ሳቢውን ይላል። አይደለም እንዴ? መምህራን ይሄዱና እግዚአብሔር አብ ቸር ነው ይላል፣ እግዚአብሔር ወልድ ቸር ነው፣ እግዚአብሔር መንፈስ ቅዱስ ቸር ነው። ዛሬ ቢርባችሁ በመንግስተ ሰማያት ትጠግባላችሁ፣ ዛሬ ብታጡ ዘላለም ታገኛላችሁ፣ ዛሬ ብትወድቁ ዘላለም ትከብራላችሁ። ዓለም ቢጠላችሁ የሚወድ አባት እግዚአብሔር አላችሁ። መንግስተ ሰማያትን ያህል ቦታ እግዚአብሔርን ያህል ጌታ አላችሁ። መላእክትን የሚመስል ጠባቂ አላችሁ። አይዟችሁ ብለው እያባበሉ እያታለሉ፣ የሚያታልሉት ግን በውሸት አይደለም፣ በቃሉ እያበረቱ ህዝቡን ለመንፈስ ቅዱስ ያጫሉ። እንዴት ትልቅ ነው መስላችሁ? እስኪ እግዚአብሔር ያሳያችሁ። አሁን የአንዲት ሀገር ንጉሥ ያላገባ ቢሆንና አጭታ ቢልካችሁ እኔ እኮ ይገርማችኋል የንጉሱን ሚስት ያጨውላቸው እኔ ነኝ ብሎ ሰው ኩራት አይሰማም? አቶ ገሌ እንዴት ያለ ንጉሥ እንዴት ያለ ባለስልጣን መሰላችሁ ሲባል እኔ እኮ ነኝ ሚስቱን አጨውለት ይላል። መንፈስ ቅዱስ ለሚያጫት ነፍስ መልእክተኛ ሆኖ የሚላክ ሰው እንዴት የታደረ! መንፈስ ቅዱስ ሊሞሽራት፣ በሰርጎ መንፈስ ቅዱስ ሊያስጌጣት፣ ልጅነትን ልብስ አድርጎ ሊሰጣት፣ ስጋው ደግሞ ሊደግስላት፣ መንግስተ ሰማያትን አክሊል አድርጎ ሊያቀዳጃት፣ ወንጌልን ሊያጣማት፣ በአውደ መንግስተ ሰማያት እንድትመላለስ ሊያደርጋት፣ እግረ ልቡናዋን በወንጌል ሊያቀናላት ለሚያጫት ነፍስ መልእክተኛ ሆኖ ከሰማይ ንጉሥ የሚላክ መልእክተኛ መምህር የታደለ ነው። ለዚህ ነው አስቀድሞ መንፈስ ቅዱስን ራሱ የላካቸው። ስለዚህ ሳትዘገዩ አገልግሉ፣ ነገ የእናንተ አይደለም ዛሬ ነው የእናንተ ለማለት፣ ፈጥናችሁ አገልግሎት ለማለት መንፈስ ቅዱስን በነፋስ አምሳል ላከላቸው። ፈጥነን እንድናገለግል እግዚአብሔር ይርዳል። ቄሱን ትይዘዋለህ፣ ክህነቱን ግን አትዘው። ቄሱን ታስረዋለህ፣ ክህነቱን አታስረው። ቄሱን ትገለዋለህ፣ ክህነቱን ግን አትገለው። ስለዚህ ቄስ እንሽላሊቱ ይህ ያስደንቀኛል አለ አባ ጊዮርጊስ። ንግስቲቱ አቤተ መንግስት መታ አቁርበኝ ብላለች። እሷ ንግስት ብትሆን ወንድሜ ስጋው ደግሞ ንጉሰ ነገስት ነው። መታ ትቁረብ ብሎ ተናገረ ማለት ነው። ስጋው ደግሞ ንጉሰ ነገስት ነው። እንዲህ የሚያስለጥን ማን ነው? መንፈስ ቅዱስ ነው። በነፋስ አንደኛ ከመከራ እንድታመልጥ በክረፈ ነፋስ ያፈጥናል። ሁለተኛ ደግሞ ደመና ሆኖ ይሰውራል። ይሄ ነው እኮ መንፈስ ቅዱስ ወረደላቸው የተባለ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ኋላሳ ደግሞ በምን ሆነ? እሳት ደግሞ ሆኖ መጣ። እሳቱ ነው መጣ። እሳቱ ምን ያደርጋል? እሳት እስቲ በሞቴ ልንገራችሁ። ዕጣን አለ። ዕጣን ቋጥረን ስናኖረው ነው አፈም ላይ ስናደርገው ነው የሚሸጥ? ንገሩኝ እንጂ እስቲ ቋጥራችሁ ስታኖሩት ብትቀርቡት ይሸታችኋል። ሩቅ የሚሸጥ ግን አፈሙ ላይ ሲሆን ነው ሲቋጠር። ይኸውላችሁ ምን ማለት ነው? በመከራ እሳት እየተጠበሳችሁ መዓዛችሁ ግን እስከ ሩቅ ይደርሳል ማለት ነው። የትም ትሰማላችሁ። ስለዚህ ምን አላችሁ? ምን አልቦ ነገር ዋልቦ ነቢብ ዘይተሰማ ቃሉ። ሐዋርያት ያልተሰሙበት ያልተደመጡበት የለም። ዕጣን ናቸው። መንፈስ ቅዱስ ያበስላቸዋል። መጽሐፈ ኢዮብ ምዕራፍ 28 ላይ ዘበታይት ያጣብለላ በእሳት ምድርን በታቿ በእሳት ጠቀለላት ይላል። ለምን? ውሃ እንድታወጣ ነው። እነሱ መንፈስ ቅዱስ እንዲያወጡ በእሳት ያሞቃቸዋል፣ መዓዛ ያመጣሉ። ስለዚህ ቤተ ክርስቲያንን እግዚአብሔር ሰይፍ ሲመጣባት፣ ስለት ሲመጣባት፣ ስደት ሲመጣባት፣ ግፍ ሲመጣባት፣ ፍትህ ስታጣ ዝም የሚላት ምንድን ነው? መዓዛዋ ከሩቅ እንዲሰማል። ጊዮርጊስ በእሳት ባይጠበስ እዚህ ድረስ መች ይሰማል? እንደ አንድ ሰው ጸድቆ ይቀር ነበር እንጂ ከዚህ ድረስ እኮ የደረሰልን እኮ ጠብሰውት እኮ ነው። ቅዱስ መርቆሬዎስን እኮ ያወቅነው እኮ ጠብሰውት እኮ ነው በመከራ። መንፈስ ቅዱስ ደግሞ እያበሰላቸው ለጋውን ያበስለዋል። መንፈስ ቅዱስ ይላል ቅዱስ ቄርሎስ ዘኢየሩሳሌም፣ መንፈስ ቅዱስ የኃጢአትን እሾህ ያቃጥላል፣ ለነፍስ ደግሞ ብርሃን ነው። የነፍስ ብርሃን ይሆናችኋል፣ አይምሯችሁን ብሩህ ያደርግላችኋል፣ የኃጢአታችሁን እሾህ ያቃጥልላችኋል። ሊቃውንቱ ደግሞ ሲተረጉሙ ኢትዮጵያውያን መተርጉማን እሳት የበለው መሬት ለእህል ጥሩ ነው፣ መንፈስ ቅዱስ ያደረበት ደግሞ ምግባር ያበቅላል። እንድናበቅል እንዲያበቅሉ ሐዋርያት እሸት እንዲያበቅሉ አዝመራቸው እንዲለቀም መንፈስ ቅዱስን በእሳት አምሳል ላከላቸው። እሳትን ብትጨብጠው ይፈጃል። ቤተ ክርስቲያንን ብትቃወማት በነፍስ በስጋ ታጠፋል። ብትጨብጠው ያጠፋል።
እሳት ይፈርዳል። ሐዋርያትም የመፍረድ ስልጣን አላቸው። በአጋንንት ይፈርዱባቸዋል። ምዕመናን ፈርደው እንዲያስተዳድሩ ተሰጥቷቸዋል።